علي بن أبي طالب رضي الله عنه من المسلاችሁ من أحب الكلام إلى الله ዘንድ በጣም ተወዳጅ የሆነ ንግግር አሉ أن يقول العبد عند ባሪያ ላይ ነው وهو ساجد እሱ ስጁድ ላይ ሆኖ በግንባሩ ድፍት ብሎ ظلمت نفسي ነፍሴን በድያለሁ فاغفر لي ጌታዬ ሆይ ምህረት አድርግልኝ ብሎ የሚለምናት ልመና በቃ ነፍሴን በድያለሁ በቃ ሁሉን ነገር ለጌታችሁ ሰጣችሁ ያ ረቢ ድፍት ብላችሁ መሬት ላይ ከሱ ውጭ ሌላ የሚመለክ አምላክ የለም ብላችሁ ተደፋችሁበት ቦታ ላይ ያ ረቢ ነፍሴን በድያለሁ ማረኝ ከሱ ውጭ ማንም የሚምር የለም ومن يغفر الذنوب الا الله ከአላህ Subhanahu Wa Ta'ala ወንጀልን የሚምር የለም እና ማረኝ ጌታዬ በሉ والله በየቀኑ ስንት ወንጀል ነው የምንሰራው ስንት ወንጀል ለምን ረሂም ረቢ ማለት ነውና አላህ Subhanahu Wa Ta'ala ወንጀላችንን ሁሉ ይማረን የምስራቅና የምዕራብን ያክል እኛንና ወንጀሎቻችንን ያራርቀን ያከረም መጨረሻችንን ያሳምርልን አላህ ይحفظك